መታሰር የለብህም ይውጣ ነው አይደለ? እናደርጋለን። ለመጨረሻ ምንም ብቻ ይስተካከል። ይውጣ። አንድ ቤት ውስጥ ሁለት ሴት ይኖራል እንዴ ስታስብ? እና ከእስር ቤት ይውጣና ያለን ያጠፋውን አይመለከትም። ወሳኝም አይደለም። አሁን ውጣ ከሄደው ነው ወይስ ብቻዋን ናት ብለህ ልትሰለል ነው የመጣው? እግዚአብሔር ይመስገን። ምን እግር ጣለ ዛሬ? ልጅ ከእስር ቤት ይውጣ እና አጥፍቶ ነው ይሄ ልጠይቅ ነው የመጣው። ያጠፋውንማ እንግዲህ ያው አልሰማም አልነገረም ያጠፋውን ነገር። አይ ቢሆንም ነግሮኛል። ቢያጠፋም አንቺ ይሄን አልበሱ መጨከን የለብሽም። ምን ስለሆነ ነው የማልጨክንበት? ምን መልካም ነገር ስራ ሰርቶ ጠብቆኝ ነው የማልጨክንበት ወይስ? አይ ይሄ ልጅ ግፋ ብል ይሄም ቤቱ እንዲህ ተሰርቶ እንዲሆን ስለዚህ ይሄን አለመጨከን የለብሽም። በስ ይውጣ ነው የምልሽ። ፍቄ ደግሞ የነኔ ጓደኛ ስለሆነ እዚህ ቦታ ላይ እድል ስላለ መታሰር የለብህም ይውጣ ነው አይደለ? አሃ ወጥቶ ነፍሴን እንዲያጠፋ ነው ወይስ ምንድነው? ስለምን ስለ የትኛው ጥሩ ነገር ድርጊቱ ነው የሚፈታው? ምን ከዚህ ምን ስለሆነ የሚፈታው? አይ ማለት አውቃለሁ ጓደኛው ሆነ ብዙ አብረው እንደለፋ አብረው እንደሰራ አውቃለሁ። ግን እሱ ያደረገውን ነገር ወይ ደግሞ ላንተ ላይነግር ይችላል። እኔ ከአረብ ሀገር በመጣሁበት ጊዜ እኔ እህቴ ጋር ነው ያው እግዚአብሔር እህት ሰጥቶኝ እሷ ጋር ነው ያረፍኩትና ቤቴ በምመጣበት ሰዓት እንደ ትላንት እንደ ዛሬ ልመጣ ስልክ ደውዬለት ና ተቀበለኝ ብዬ ስለው እሺ አለኝ። በምገባበት ቀን ደግሞ ስልኩን ዘጋብኝ። ምንድነው ችግሩ ብዬ ለጓደኛዬም ነገርኳትና ከዚህ በፊት የሆነ ነገር ተከስቶ ስለነበረ እሷ ይዛኝ መጣች። ስንመጣ ሚስት አግብቶ በቃ ንብረቴን የኔ ነገር ሁሉ ተጥሎ ሴት ይዞ ነው የጠበቀኝ። አይ አሁን ይሄ ነገር ይስተካከልና ከዚህ ቤት ይውጣ። ምንም ይስተካከል ነገር የለም እኮ ያበቃ ነገር ነው። ይሄ በህግ የተያዘ ነገር ነው። ሁሉም ነገር አሁን የሚፈታው ህግ ነው። ዝም ብለህ አትርከም። አሁን አንተ ይፈታ ምን የምትለው ነገር በቃ ምንም እንትን የለም። ይባስ ብሎ እኮ አሁንም እኮ የያዛት ሴት ማለት ነፍሰ ጡር ናት። እንደዛም ቢሆን እንዴት እንደዛም ቢሆን ማለት እንደዚህም ሴት ነፍሰ ጡርም ብትሆን ይፈታ ነው የምትለው? ለማችም ስለሆነ እስር ቤት ውስጥም ከምሰቃይ ይወጣ። ለእናንተ ወንድም ቢሆን ታዲያ እኔ መሰቃየት አለብኝ፣ መገደል አለብኝ፣ መደብደብ አለብኝ፣ ንብረቴን መቀማት አለብኝ ማለት ነው? እሱም ሳይሆን ሰው ልጅ ስጋ ለባሽ እስከሆነ ድረስ ደካማ ስለሆነ አይፈረድም። ታስሮም ላንቺም ዋጋ ስለሌለ አይ ለኔማ ዋጋ ለእጁ ማግኘት አለበት። ቢወጣ አሪፍ ነው። በጣም ጥሩ ጓደኛ ነው። እባክህ ይፈታ። እንዴት ነው እንትን ያልክለት? ስለዚህ እንመክራለን ነው ወደፊት ምንም ምክር ያከል ይችላል። ምክር ይኸውልህ እሱ ምክር የሚሰማ ሰው አይደለም። ብዙ ሰው በቃ ትላልቅ ሰዎች ቤተሰቦች ወንድሞች ሁሉ መክሮት እሱ የሚመለስ ሰው ስላልሆነ ነው። እሺ ያለ ተስማማን ገባሁኝ። ከእንደገና ደግሞ አንዴ ቤቱን ልሸጥ ነው፣ አንዴ ምን ላረግ ነው፣ አንዴ ተበድሬ ነው፣ አንዴ ገብተሽ ቤቱን አሰሪ እንደዛ ስል መልሶ ደግሞ ይኸው ለዚህ በቃን ማለት ነው። መጨረሻ ላይ አሁን አንቺ ለመጨረሻ እሺ በእና እኛም መከራለን። እኛም ራሱ እንዲያስተካክል እናደርጋለን። ለመጨረሻ እሺ በእና ይውጣ። አንድ ቤት ውስጥ ሁለት ሴት ይኖራል እንዴ ስታስበው? አይ እሱንም በሚስተካከልበት መንገድ እናስተካክላለን። አሁን እኛው የፈለግነው ከእስር ቤት ይውጣ ነው። እስር ቤት ውስጥ ሆኖ ምንም አንቺም አይጠቅምም፣ እኔማ ይጠቅመኛል። ምናልባት ለእናንተ ላው በማህበራዊ ህይወት ብዙ ቁርኝነት እንዳላችሁ አውቃለሁኝ። ግን ለኔ ደግሞ ያ ነገር አይጠቅመኝም። ምክንያቱም እኔ መኖር እፈልጋለሁ። የለፋውበት ነው፣ እድሜን የፈጀሁበት ነው። የቤት የመሬት ማለት ነው። የሱ 5 ሳንቲም የለበትም። ምናልባት የሆነ በጉልበቱ ሰርቶ ሊሆን ይችላል። ግን ይሄ እድሜ ልኬን አረብ ሀገር 14 አመት ላይ የተቃጠልኩበት ላቤ ነው። አይ ላብም ቢሆን ይሄ ሰውዬ እኮ የቤት ሰራ እጅ አለበት።
ይኑርበታ ታዲያ። ይሄንን እኮ ስለዚህ ይሄን ካሰበ ተሰብስቦ መቀመጥ ነው የነበረበት አይደል እንዴ? አይ እሱን እናርማለን። ሰው ይሳሳታል፣ ተሳስተዋል። እሱን እናርማለን። ምንም አሁን እኔ ይታረም ሰው ይሄ አይደለም። ልጅ ከእስር ቤት ከምሰቃይ ወጥቶ በሚሆን መንገድ እንዲስተካከል እናደርጋለን። ምን ሂድና አንተ እንድታስፈታኝ ንገራት ብለው ነው ልኮ ነው ምንድን ነው? እኔ እንደዚህ አልጠብቅም ነበር አንተን ራስ እንደውም ሲሆን ማለት ነው ከኔ ጎን የምትቆይ ነበር፣ ከኔ ጎን የምትሆን ነበር የመሰለኝ። አይ እሱም አንቺም ያው ስለኔ አንድ ስለሆናችሁ ይሄ ልጅ እኔም ጓደኛም ስለሆነ ደግሞ ይሄን ስራም ስንሰራን አብረን ስንሰራ ነበር። ስለዚህ ይሄ ልጅ እዛ ከምሰቃይ ይውጣ፣ በምትስማሙ መንገድ እናስማማለን። ምንም የምንስማማበት ነገር የለም። ልልቅስ ልኮ ነው ሄደህ ጠይቀኸው እንደዚህ በላት ብሎ ነው። አይ እሱ ሳይሆን እኔም እሱ እንትን ግንኙነቱም ሁሉም ነገር ተሰምቶኝ ነው የመጣሁት እንጂ እኔ እንደዚህ እንድትሆኑ ፈልጌ ነው እንጂ ለሌላ ነገር አይደለም የመጣሁት ልኮኝ ሳይሆን። ስለዚህ አዎ ይኸውልህ ወንድሜ ከዚህ በፊት ብዙ ነገር ተሞክሯል። ጓደኛዬም ብዙ ነገር ጥራለች ተስማምተን፣ እኔም በለፋውበት ቤት የትም እንዳይቀር ብላ አስማምተን፣ አክስት ወንድም ሁሉም ነገር አስማምቶን ነበረ። ግን እሱ እጁ እስከምገባ ድረስ ምንድን ነው ያለኝ? ጭራሽ ቤት ስገባ እኔ እስከዚህ ድረስ አድርሻለሁኝ፣ ከአሁን በኋላ አንቺ ነሽ ቤት መጨረስ ያለብሽ፣ ገንዘቤን ጨርሻለሁ፣ ምን ብያለሁ አለኝ። ከዛ በኋላ እኔ ደግሞ ሰርቼ የመጣበት ገንዘብ በሱ ነበረ ምልኮ እንዳለ ምን አድርጎ እንደጨረሰው ነው ያላቅም። አይ እሱን እንጠይቃለን ማለት አሁን በቤት ምክንያትም ቤትም ይሄን ያላክሽውን ብር ሊፈጅ ይችላል ላይፈጅ ይችላል። እሱን ከእስር ቤት ውጣና እንመካከራለንና እውነቱን እናወጣለን። አይሻልም? ምን አንተ ታውቃለህ አይደል እንዴ? ብዙ ጊዜ አብረው ቆይተሃል። አብረው እንደምትሰራም ያው በፊት እዛ እያለሁም ብዙ ያው በስልክም እናወራ ነበረ ከአንተም ጋር አታውቅምና ነው የእሱን ባህሪ አሁን ዛሬ ላይ ይውጣ ምን አለ ምን የምትለው? አይ እሱ ሳይሆን ይሄ እንኳን የማይሆን ነገር ነው። ተው። አይ ሰው ራሱን ሊቀይር ይችላል። ይውጣ ነው የምልሽ። መቼም የሚቀይር ሰው አይደለም እሱ መቼም ማለት ነው። ችግር የለም እናመክራለን። ሰው ሆኖም አይቀየር የለም። ስለዚህ ይውጣ እና አትልፋኝ ወንድም። እሺ እኛ ብዙ ነገር ተሞክሮ ምንም ነገር ሊስተካከል ስላልቻለ ነው እኛ ወንድም እየመጣ እንደምን አላችሁ? ምንድን ነው ሰላም? ምንድን ነው ሰላም? እዚህ ሆናለሁ። እዚህ ይሻላል። እዚህ ሆናለሁ። ሰላም ነው። ምንድን ነው ሰላም? ምን ናችሁ? አይ የእሱ ጓደኛ ነው እና በፊትም እኔ አውቀዋለሁ። የማን ፍቃዱ? አዎ ነው እንዴ? ሰላም ነው አለኝ። ምን ነው በሰላም? አይ ለምንድን ነው የታሰረው? አስፈችው እያለኝ ነው እንግዲህ። ድፍረት! እንዴት እንደዚህ ይሆናል? አንተ ስንት ስራ እንደሰራ አታውቅም? እንዳንተ እንዴት ጭራሽ እሷ ናት የምታስፈታው? አስፈች ትላለህ እንዴ? እንዴት ምን አስባችሁ ነው? አይ ይሄ ሰው ከእሷ ጋርም አብረው ቆይተዋል ታውቃለህ። አብረው ለፍተዋል። ቢያጠፋም ሰው ነው የሚያጠፋ የለም። ይህ ሰው ሊስተካከል ይችላል። ይውጣ፣ ይቅርታ አድርግለትና ከእስር ቤት ይውጣና ያለን ያጠፋው ነገር ይቅርታ ጠይቆሽ አንድ እንዲሆን ነው የፈለኩት። አይደለም እንደዛ አንተም አይመለከትም። ይሄ ፍርድ የያዘው ጉዳይ ነው። እኛ ምን ወስነው አይደለም። ወጥቷል። ማንም እንደወጣ የሚፈቅድለው አይመለከትም። ወሳኝም አይደለም። አሁን ውጣ ከግቢያው ነው ወይስ ብቻዋን ናት ብለህ ልትሰለል ነው የመጣው? በጣም ነውር ነገር ነው። እኛ ፍርድ ቤት የያዘው ጉዳይ ነው። ልጁ ታስሯል። ይውጣ አይውጣ እኛ ምን ወስነው ጉዳይ የለም። ፍርድ ቤት የያዘው ጉዳይ ነው። ተነሱታው እንዳትጣላ። አይ ወንድም ይሄ ነገር በሰላም እንዲፈታ ፈልጌ ነው እንጂ በሌላ ነገር አይደለም። እንደዚህ አይነት ወሬ ልታወራም አይገባም። እንደ አይነት ምክር ነው ድሮ ጀምሮ የምትታለው ልጅቷ። እንደ አይነት ጉዳይ ነው። አሁን ምን ሰው አለ የለም ለማየት ነው የመጣው? አይ እሱ ሳይሆን እሷም እህት ነች፣ እሷም ቀርባለሁ፣ እሱም ጓደኛ ስለሆነ ቀርብ ድሮ ትመክረው ነበር። ልጁ ያሉን ጥፋት ሲያጠፋ ትመክረው ነበር። አሁን ቆይ ሰው የለም ብቻዋን እናት ብለን ነው ልታኔ የመጣው? ቆይ ማን ላከ እንደዚህ? ቆይ አይ እሱ ራሺ ብሎ ደግሞ እሷን አስፈች ብለህ ትመጣለህ አንተ? አይ ተነሱት። አሁን ከእሷ ጋር እንደምኖር አታውቅም። ወንድም ማን ነገር ስማ፣ እኔ አሁን የመጣሁት ይሄ ልጅ ለኔም ጓደኛ ስለሆነ እሷም
ቀርባታሉ። በፊትም ለምን ይጣላሉ? ይህ ልጅ ሰው ሆኖ የሚያሳሳት የለም። ተሳሳተ፣ ስህተቱን ያስተካክልና ታርሞ አንድ ላይ እንዲሆኑ ፈልጌ ነው፣ ለሌላ ነገር አይደለም። አሁን ጎትቼ እንዳላስወጣ ተነሱ ጣልኩ። በቃ እንዲህ አይነት ወሬ እኔ መስማት አልፈልግም ጭራሽ። ኧረ ተረጋጋ። በፍጹም ሊሆን አይገባም። ተነስታው ተነስታሽ ነውር ነው በህግ አምላክ። ጭራሽ እኛ ብሎ ደግሞ እኛ አስፈጭ ዳይሬክት ሽማግሌ ድሮ ያልመከርከውን አሁን ህግ ይዞታል። ህግ ያዘው ጉዳይ ነው እንዳረጋ ያርገኛል። አይመለከተንም። እሺ ታዲያ